እየጎሰመው እንዳለ ስጋ የሚያመጣውን ጥያቄ እምቢ ብለው ጠላት የሚያመጣውን ጥያቄ እምቢ ብለው ዓለም የሚያመጣውን የተኛውንም መጽሐፍ ቅዱሳዊ ያልሆነውን ሐሳብ እምቢ ብሎ የክርስቶስን መምጫ ለሚጠባበቅ ሰው ነው እነዚያ ባሪያዎች ብፁዓን ናቸው አለ ኢየሱስ። እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው አለ ኢየሱስ ክርስቶስ። ዛሬ ሞኞች አትሁኑ፣ በወይን ጠጅ አትስከሩ። ይህንን ዓለም በብልዓት ይመላለሳል፣ በጥንቃቄ ይመላለሳል። ምክንያቱም ምንድነው ካላችሁኝ ጠላት ሁሌም ዲያብሎስ የጨለማ መንግስት በር ካገኘ መንገድ ካገኘ አንሸራትቶን ከእግዚአብሔር ቤት ከአገልግሎት ከቅድስና ሕይወት ሊወስደን ለራሱ ሊያደርግ የራሱን አልፈኞች ለማብዛት ጠላት ሁሌም ጥረት ያደርጋል። ስለዚህ እንግዳ የሆነ ሰው ሁሌም በጥንቃቄ ነው ቤት እምንሄድነን። ስለዚህ በጥንቃቄ እንድንመላለስ እግዚአብሔር ይፈልገናል። ተጓዦች ሕይወት ራሳችንን እንይ። የተጣለን አለን እዚህ መሃል በቢዝነስ ምክንያት ሊሆን ይችላል። ከቤተሰብ ጋር ከወንድም ጋር ከእህት ጋር የተጣለን አለን። አያችሁ አንዱ በጥንቃቄ እንዳንመላለስ ጠላት ሰርቆናል ማለት ነው። እጆቻችንን ወደ እግዚአብሔር ዘርግተን እንደዚህ እንላለን። እግዚአብሔር ሆይ በሉት እስቲ፣ ባንተ ፊት በሉት እስቲ፣ በጥንቃቄ ሕይወት በሉት እስቲ፣ መኖር እንድችል አግዘኝ በሉት እስቲ። በጥንቃቄ የሚመላለሱቱ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በአይናቸው ያያሉ። ሃሌሉያ! ክብሩን ያያሉ። ስለዚህ ሁለተኛ ቅድም ባነበብኩበት መጽሐፍ ክፍል ላይ አንተ የምትተኛ ንቃ። አሁን ራሱ የእግዚአብሔር መንፈስ ይነግረኛል። እኙ ሰዎች አሉ፣ ምን ይመጣል የሚሉ ሰዎች አሉ። እንደ ትላንትና ምን ቆይቷል። ኢየሱስ ይመጣል ተብሎ ከተሰበከው ቆይቷል። ምን ይመጣል? ሳውዝ አፍሪካ እንጨፍር፣ እንብላ፣ እንጠጣ ብለው አይጠፉም። እግዚአብሔር በዚህ ሰዓት በኔ ሆኖ በደካማ መልእክቱን እየሰጣ ነው። ምን እያለ? በጥንቃቄ ተመላለስ፣ በጥንቃቄ ኑር፣ በጥንቃቄ ኑር። አንተ እንግዳ ነህ፣ አንቺ እንግዳ ነሽ በዚህ ምድር ላይ። ሶስተኛ ሁሉ ጊዜ ቤቱን ያስባል። እንግዳ የሆነ ሰው አሁን በአካል እዚህ ሀገር አለ፣ ኢትዮጵያን ማያስብ አለ? ኢትዮጵያዊ ሆኖ ኢትዮጵያን ማያስብ አለ ወይ? አይኖርም። ሁላችንም አንዳችንን እግር እዚህ ደቡብ አፍሪካ አንዳችንን ኢትዮጵያ አድርገን ነው ያለነው። ምክንያቱም አገራችን ስለሆነ እንደዛ ነው የምታስቡት። ምናስበው እንደም ጥለን ለምንሄደው ለኢትዮጵያ ሀገራችን ማለት ነው። ስለዚህ ከዛ በበለጠ ሁኔታ እንግዶች የሆነን እኛ ልባችንን ማድረግ ያለብን የሰማይ ነገር ቅድስና ነው። የሰማይ ነገር በጎ ነው። የሰማይ ነገር ፍቅር ነው። ለዛ ቦታ ብቻ ነው ያንን ቤት እያሰበን ነው መኖር የሚያስፈልግ። እንግዳ የሆነ ሰው ሁሉም ቤቱን ያስባል። በምድር ቤቶች ላይ ደግሞ ለጥቂት ጊዜ እንኖራለን። አትፍሩ፣ ለዛ ችግር የለም። መልክ ማምጣት ይቻላል፣ ግን ለጊዜ ነው። በሰማይ ላይ ግን ለዘላለም በእግዚአብሔር ጥበብ የተሰራ ቤት ጠብቆናል። ሃሌሉያ ሃሌሉያ! እስቲ ቤቴ በሰማይ ነው በሉት እስቲ። መልእክት አለኝ። በምድር ላይ ቤት ለሌላችሁም በምድር ላይ ቤት ላላችሁም የማይፈርስ በእግዚአብሔር ጥበብ የተሰራ ቤት በሰማይ ላይ ተዘጋጅቷል። በእግዚአብሔር መንግስት ላይ ተዘጋጅቷል። ሃሌሉያ! ስለዚህ እንግዳ ሁሉም ቤቱን ያስባል። ድንኳን የሚሆነው ምድራዊ መኖራችን ይሄ ቢፈርስ በሰማይ ላይ ያለው በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር ሕንጻ እንዳለን እናውቃለን ይላል ሐዋርያ ጳውሎስ በሁለተኛ ቆሮንቶስ። ድንኳን የሚሆነው ምድራዊ ቤት ሁሉ ይፈርሳል። የሆነ በድንጋይ ለምናሰራው ቤት አይደለም የምናገረው ቃሉ። ዛሬ ያለን ውበት፣ ደምግባት፣
ቁመት ሁሉ ነገር ይፈርስ። እኛ የምንጠባበቀውን ኢየሱስን በቅጽበት ይሄ ስጋችን መጽሐፍ ቅዱስ ስጋና ደም የእግዚአብሔርን መንግስት አይወርሱ ስለሚል ይሄ የለበስነው ስጋና ደም እሱ ፈርሶ በቅጽበት ተለውጠን ሰማያዊውን ማንነት እንለብሳለን ኢየሱስ ሲመጣ። ሃሌሉያ ሃሌሉያ። ኢየሱስ ያድናል። ከኔ ጋር ናችሁ ወይ? እየገባችሁ ነው? እስቲ አጠገባችሁ ላይ ላለው ሰው አንተ እንግዳ ነህ በሉት እስቲ። ትሄዳለህ በሉት እስቲ። ቤትህን ትሄዳለህ በሉት እስቲ። አገርህን ትሄዳለህ በሉት እስቲ። ምድር ላይ አትጨናነቅ ትሄዳለህ በሉት እስቲ። ሃሌሉያ ሃሌሉያ። ቤታችን በሰማይ ነው። ሐዋርያ ጳውሎስ እንደዚህ ነው የሚለው፣ እኛ አገራችን በሰማይ ነው አለ። እኛ አገራችን በሰማይ ነው። ምድር ላይ ያለው ቤት ይፈርሳል፣ አገራችን በሰማይ ነው አለ ሐዋርያ ጳውሎስ። ትክክለኛ ቃል ነው። የኛ የክርስቲያኖች የሁላችንም ቤት በሰማይ ነው። ሌላ አራተኛና የመጨረሻ ፖይንት የክርስቶስን መምጫ ይጠባበቃል። እንግዳ የሆነ ሰው ሁሌም ሙሽራዬ ይመጣል ብሎ ይጠብቃል። ሁሌም ኢየሱስ ይመጣል ብሎ ይጠብቃል። አዎ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ እንደዚህ ነው የሚለው፣ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ኢየሱስ ክርስቶስ እንደሚመጣ አውቀው ዓለምን እምቢ ብለው ሐዋርያ ጳውሎስ እንዳለው ስጋን እየጎሰመው እንዳለ ስጋ የሚያመጣውን ጥያቄ እምቢ ብለው፣ ጠላት የሚያመጣውን ጥያቄ እምቢ ብለው፣ ዓለም የሚያመጣውን የተኛውንም መጽሐፍ ቅዱሳዊ ያልሆነውን ሐሳብ እምቢ ብሎ የክርስቶስን መምጫ ለሚጠባበቅ ሰው ነው እነዚያ ባሪያዎች ብፁዓን ናቸው አለ ኢየሱስ ክርስቶስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው አለ ኢየሱስ ክርስቶስ። ዛሬ የተኛውንም ስራ ልንሰራ እንችላለን። ዛሬ በየትም ልንገኝ እንችላለን። ዛሬ ማንም ህይወታችንን ምናልባት ላያያን ይችላል። እግዚአብሔር ግን እንደዚህ እያለ ነው ከኔ ጋር ለኔም ለናንተ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋዬ ከኔ ጋር ነው ያለ ነው። let me challenge you። የት ነው ያለ ነው ዛሬ? ውስጣችን የሞላው በዚህ ቃል ዕውቀት በእግዚአብሔር በሚወደው መንፈስ ነው ወይስ በስጋ? ወንድምን እንገላለን ወይስ እንወዳለን? እንወዳለን ወይ? እንደ እግዚአብሔር ቃል እንኖራለን ወይ? እንጸልያለን ወይ? ለቅድም እንዳነበብ ነው የእግዚአብሔር ቃል ሙላት፣ የቃሉ ዕውቀት ሙላት በውስጣችን ላይ አለ ወይ? አጠገባችሁ ላይ ላለው ሰው አንድ መልእክት አለኝ። ካስተላለፋችሁ በኋላ አቆማለሁ። እንደዚህ ትላላችሁ፣ አንተ ለዚህ ዓለም እንግዳ ነህ በሉት እስቲ። እንግዳ ስለሆንክ በሉት እስቲ። በጥንቃቄ ተመላለስ በሉ። እንግዳ ስለሆንክ በሉት እስቲ። ትጥቁን እንደሚገባ ታጠቅ በሉት እስቲ። እንግዳ ስለሆንክ በሉት እስቲ። የኢየሱስን መምጫ ተጠባበቅ በሉት እስቲ። ኢየሱስ ያድናል። ሃሌሉያ። ከዛ የሚመጣው መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን አለ። ይሄንንም ቃል የተናገረው ሐዋርያ ጳውሎስ ነው። በፊልጵስዩስ ምዕራፍ 3 ከቁጥር 20 ላይ ነው የሚለው። ሁላችንም ቆመን ጥቂት ጊዜ ጸለን እናበቃለን። ሃሌሉያ። ጌታ ይባርካችሁ። ፓስተር ተሸን ወደዚህ ጋብዛለሁ። ጸልዮ ያበቃል። ጸልዮ ያበቃል። ሃሌሉያ። እንግዳ ነኝ በዚህች ዓለም ላይ እንግዳ ሲሄድ ወደ ላይ